ድሬ ሲኒማ ይሄ ሰውዬ መጣና ከዛ በኋላ እየተቀበለ የተለያዩ ሰዎችን ያዝናና ነበር። ከዛ በኋላ ተቀበላል ማሲንቆን እየገዘገዘ መጣና እሺ አለ። ከዛ በእንስራ ሙሉ ቀቅዬ ባቄላ በላሉ በእንስራ ሙሉ ቀቅዬ ባቄላ ድገሙ። በእንስራ ሙሉ ቀቅዬ ባቄላ ብላዋለሁ። ሰፈር ውስጥ ጀማው ከሚሰበሰብበት ቦታ ደቅ ብለን እዛው አጠገብ ላይ መሽናቱ 200 ብር ያስቀጣል ብለን ለጥፈን ከዛ አንዱ ምንም ሳይመስለው መጣና ሽንቱን ከዛ እስኪ ጨርስ አስጠበቅነውና እኔ አቀሳሳሪ ነኝ በጣም የዛን ሰዓት ደግሞ ቀጫጫ ነኝ ታታታታታታታ አልኩበት ብሔረሰብ ጓደኞቼ ተማምኜ ነው። ከዛ በኋላ በቃ ትከፍላለህ ምናምን ሎምን አባት ነው የምከፍለው አለ። እዚህ ልጆች የሚጨሩት ልጅ የታለ? ከዛ ወደኔ ያሳየ ልጅ ይሄ አይደል ምናምን ብሎ ይወጣል። ለዚህ ትዳራቶ ኮናቴ ተዳመለ ጋለሞታ ነው እንደ ልጅ ሙትሉ ዋይ ምንም አመት ሳንቲም አልከፍላችሁም ሲል ጻብ ጀመርንና ተነሳን። ሰውየው የሚሰማ አይደለም በቴስታ ይሄንን ግጥም ከዛ በህግ አምላክ ጀመርንኛ ማለት ነው። በህግ አምላክ እንሏለን። ከዛ ትልልቅ ሰዎች ተሰበሰቡ። በቃ ይሄ ምን የሰፈሩ ህግ ነው። እዚህ አካባቢ የሸና ሰው 200 ብር ይከፍላል። ያው ግድ ትከፍላለህ ምናምን ሲሉ ለዚህ ሰፈር ሸንቼና 200 ብር መከፍለው አዎ ትከፍላለህ ሲሉ እንኳን ለዚህ ሰፈር 4 ኪሎ አጥርጥጉ ብሸና ለሱ አይደለም ደግሞ አብይ አህመድ ለጭንቅላት ላይ ብሸና እንኳን 200 ብር አልከፍልም።